ዋው ዘሩ ቀለተ እንኳን ደስ አላችሁ። ሩታዬ ሰርፕራይዝ ሆነች ማለት ነው። ዛሬ የመኪና ስጦታ ታደለች። አብርሃም አልረሳም። ሁሉም በደስታ ሳቁ። ሄርሜላ አለቀሰች። ውዶቼ የሩታ ሳቅ ተመለሰ። አህለን ወሰህለን ፊኩም። እንደ ዛሬው ተደስቼ አላቅም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈራህ የግሬሲ የሩቲ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። ሀገራችን ሰላም ፍቅር ያደርግልን። ኢትዮጵያ ለዘላለም ትኑር። እንደተለመደው ሸር ላይክ እያደረጉ ቤተሰብ ይሁኑ። እንግዲህ ሩታዬ ከዕለታት አንድ ቀን አይታችኋል። ብዙ ነገር ለፍታለች፣ ማስናለች፣ አልቅሳለች። ብዙ ነገር በህይወቷ ላይ ተሰርቷል። ግን አብርሃም ጎበዝና አንበሳ በመሆኑ እንግዲህ ስጦታውን ዛሬ ሰጧታል። ስጦታዬ ብሏታል ለሩታዬ። እንግዲህ ለልጃቸውም ስም ሊያወጡ ነው። እዩ ዛሬ እንግዲህ በጣም በሚያስደሳ ፈንደቅ ባለ ይደገም ተብሏል ማለት ነው። እንኳን ደስ አላችሁ። ሩታዬም ወደ ቤቷ ልትመለስ እንግዲህ ያ 2 ሳምንት ያ 1 ወር ቀርቷታል ማለት ነው። እንኳን ለዚህ ለወግ በቃሽ ማለት እውነት ለመናገር በጣም ደስ ይላል። ሀባይቢ ይህን ቀን ነበርኛ ምንመኝ ነበረ። ለመሰላችሁ አብርሃም እውነት በሌላ በፍቅረኛ ወይም ደግሞ በገንዘብ ይቀይራታል ብዙ ሰው እያለ እኛን ጭምርት አወዛግቦን ነበርና አወዛጋቢው የነበረው ጊዜ ዛሬ ግን አወዛጋቢው ቀርቶ ሌላ ዘፈን መጥቶ ይላል ያገሬ ሰው። አያችሁ አይደለም? እንግዲህ ውዶች ዛሬ ሩታዬ ተደምማለች፣ ጓደኞቹ ተደምመዋል። አብርሃም ሰርፕራይዝ አድርጓታል። ያው ቃል አለብኝ አለ። እኔ ደስ የሚለኝ አብርሃም በቃሉ ይቆማል። እንዲሁም ደግሞ ወይኔ ስጦታ አስባችሁታል። እንግዲህ ወደ ቤተሰቦቿ ወደ ልጇን በመኪና ትምህርት ቤት የምታደርስበት ሩታዬ እንግዲህ መኪና ልትለማመር ነው ማለት ነው። እንኳን ደስ አላችሁ። የዚህን ያክል ለፍቶ ማስኖ ከዚህ ደረጃ ባደረሳት በጣም ነው የምናመሰግን። ሁሌም ሳቃችሁ ኃይሌ እንላለን። እውነት ለመናገር እንኳን ለዚህ በቃችሁ። አብርሃም ጎበዝና አንበሳ ጀግና እንደሆነ እናውቃለን። ግን ሄርሜላ መጣ እንደዚህ ብልሽት ስታደርገው የዚህን ያክል ግን ለምን ተቀየረ በማለት ህዝቡም አልቅሶ ነበር ማለት ነው። ሩታ ስታለቅስ እርጉዟ አልቅሳ 9 ወር ሙሉ ዛሬ ግን ደስታዋ ተመለሰ እና ሶብር አድርጉ ሀባይቤ። ለብዙ ነገር ቻይ መሆን አለብን። እንግዲህ ከሩታ ተማሩ ቻይ እንድትሆኑ ማለት ነው። ቻይ ማለት የዚህን ያክል ነው። የቻለ ከፈለገው ይደርሳል፣ ያልቻለ ግን እንደሮጠ ይቀራል ማለት ነው። አስባችሁታል? እና እንግዲህ ዛሬ በጣም ተደስታለች ሩታዬ። ሳቋ ተመልሶ በዚህን ያክል ፍንድቅ ብላ የዚህን ያክል ስቃለች ብዬ ሀሳብ የለኝም የነበረ። እንኳን ደስ አላችሁ። እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ የሆኑ እንኳን ደስ አላችሁ። ሄርሜላ አልቅሳለች። የሄርሜላ እንባ እንግዲህ ይታበሳል ወይስ ምን ይደረጋል? በቃ እኔ የፈራሁ በፊትም ይሄን ነበር። ሄርሜላ ውጪ ከህይወታቸው፣ ነገ ወደ አብርሃም ነው የሚመለስ። አብርሃም ወደ ሚስቱ ነው የሚመለስ እንጂ አብርሃም ገንዘብ አይገድደውም። አስባችሁታል? የሰው ልጅ በፍቅር የተገናኘ እስከ ለተሞት ምንም አይለያይ እና አብርሃምና ሩታ ስለሚዋደዱ ሁሌ እምላለሁ 3ኛ ሰው ማንም ቢገባም አብርሃም አዝሏት የቀረ ሩታን ብቻ እንጂ የመጣው ቢመጣ እየወረደች ነው የምትሄድ እና ሄርሜላ ጊዜውሽን አትፍጂ፣ ተይ ተመለሺ ብለን ነበር እና ዛሬ ማን አለቀሰ? ሄርሜላ አለቀሰች ማለት ነው። ሩታና አብርሃም በቃ በደስታ መጡላችሁ ውዶች። አሁንም ደስታችሁ አይለየን፣ ገናም ይቀጥላል። ያ በናት እውነት ለመናገር ይቀጥላል። አሁንም ሰርፕራይዝ አለ። እንዲሁም የልጃቸውን ስም ሩታ ሌላ ነው ያወጣች፣ አብርሃም ሌላ ነው ያወጣ። እንደገና ሰርፕራይዝ ማን ላይክ እንደሚያደርግና ማን እንደሚያጠቃ በዚህ ደግሞ ሰርፕራይዝ አላቸው ማለት ነው። የዛሬው ስጦታ ግን በጣም አስደምሞኛል። እንኳንም ተወለድሽ፣ እንኳንም ተወለድክ፣ እንኳንም ወለድሽ ብለናል። የኔ ልዩ አህለን ወሳህለን ፊኩም። እንወዳችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።